ገብርኤል ማርቲኔሊ ከአርሰናል ወደ አልሂላል ሂሩዊጎ ተብሏል። ባለፈው ከቱርክ ክለብ ከገላታሳራይ ለማርቲኔሊ ጥያቄ ቀርቦለት ነበር። ማርቲኔሊ ቱርክ ክለብ መሄድ እንደማይፈልግ እና ልጁ አርሰናል ጭራሽ መልቀቅ እንደማይፈልግ ተጨማሪ ጊዜ መቆየት እንደሚፈልግ በአርሰናል ቤት ባለፈው ገልጾ ነበር። ግን አርሰናል በአሁኑ ሰዓት ለዋንጫ የሚጫወቱት ክለብ ቡድኖች መካከል ውስጥ አንዱ በመሆን ይጠቀሳል። ለዚህም ደግሞ አርሰናል ከሱ የተሻለ የሚጫወት ተጫዋች ይፈልጋል። አርቴታ በራሱ ቃል እኔ የምፈልገው አይነት ተጫዋች አይደለህም እና በእቅዴ ውስጥ የለህም በማለት ከአልሂላል ክለብ የመጣውን ጥያቄ ወዲያውኑ እንዲቀበል ያደረገው ገብርኤል ማርቲኔሊ የሚኬል አርቴታ ንግግር ነበር እና የተሸጠበት ዋጋ ቋሚ 50 ሚሊዮን፣ አድ-ኦንስ 5 ሚሊዮን፣ አጠቃላይ 55 ሚሊዮን የ25 ዓመት ወጣት ብራዚላዊ ተጫዋች በአርሰናል ቤት ለ7 ዓመት የቆየው እና በቅርቡ ያገባ ተጫዋች ነው እና የአርሰናልና የገብርኤል ማርቲኔሊ የእግር ኳስ የመጫወት እና የአብሮ መስራት ጉዞ በዚህ ተጠናቋል። አስተያየት ሀሳብ ስለ በገብርኤል ማርቲኔሊ መልቀቅ ሀሳባችሁን እንድታጋሩ እንላችኋለሁ። ላይክ በማድረግ ይተባበሩን። እናመሰግናለን።